አንድ ሰው በባዶ እጁ አንበሳን ቢገድል በአንድ የአህያ መንጋጋ ብቻ 1000 ሰዎችን ቢገድል ምንኛ ያስገርማል። ገና ሳይወለድ ሕዝቡን ከጭቆና ነፃ እንዲያወጣ የተመረጠው ናዝራዊ፣ ነገር ግን ይህ ከሰው በላይ የሆነ ኃይሉ ከአንዲት ሴት ክህደትና ከራሱ ድክመት ጋር ሲጋፈጥ ከንቱ ሆነ። በጠላቶቹ ፊት ተዋርዶ ታሪኩ የሚያልቅ ቢመስልም በመጨረሻው የሕይወት እስትንፋሱ ታሪክን የቀየረና የበቀልና የመስዋዕትን እርምጃ ወሰደ። ይህ ስለ ኃይል ክህደትና ስለማይታጠፈው እግዚአብሔር ዓላማ የምናይበት ታሪክ ነው። ይህ የኃያሉ ሰው የሶምሶን ታሪክ ነው። ታሪካችን የሚጀምረው እስራኤልን ለ40 ዓመታት በፍልስጤማውያን ሲጨቆኑ በነበረበት የጨለማው ዘመን ውስጥ ነው። በጾርዓ የምትባል ከተማ ከዳን ነገድ የሆነ ማኑሄ የሚባል ሰው ይኖር ነበር። የማኑሄ ሚስት መካን ነበረች፣ ልጅም አልነበራትም። አንድ ቀን የእግዚአብሔር መልአክ ተገልጦ እንዲህ አላት፣ አንቺ መካንና ልጅ የሌለሽ ነሽ። ነገር ግን አሁንም የወይን ጠጅ ወይም ሌላ የሚያሰክር መጠጥ እንዳትጠጪ፣ እርኩስ የሆነ ነገርም እንዳትበይ ተጠንቀቂ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ጸጉሩም በምላጭ አይነካም። ብላቴናው ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና። እስራኤልን ከፍልስጤማውያን እጅ የማዳን ሥራ እርሱ ይጀምራል። እርሷን በመደሰትና በመገረም ስለ መልአኩ መልእክት ለባሏ ለመንገር ሮጠች። ማኑሄም ብላቴናውን እንዴት ማሳደግ እንዳለበት እንዲያስተምራቸው መልአኩን እንደገና እንዲልክላቸው ወደ እግዚአብሔር ጸለየ። እግዚአብሔር የማኑሄን ጸሎት ሰማ፣ መልአኩም ተመለሰ። ማኑሄም መልአኩን ቃልህ በሚፈጸምበት ጊዜ የብላቴናውን ሕይወትና ሥራ የሚገዛው ደንብ ምን መሆን አለበት ሲል ጠየቀው። መልአኩም የማኑሄ ሚስት እርሱ ያዘዛትን ሁሉ ማድረግ እንዳለባቸው መመሪያዎቹን ሁሉ ደገመላት። ብዙም ሳይቆይ የማኑሄ ሚስት ወንድ ልጅ ወለደች። ስሙንም ሳምሶን ብለው ጠሩት። ሳምሶን ሲያድግ እግዚአብሔር ባረከው። በጾርዓና በኤሽታኦል መካከል በሚገኘው በመሃኔዳን ሳለ የእግዚአብሔር መንፈስ ያነቃቃው ጀመር። ሳምሶን ወጣት ነበር። አንዲት ፍልስጤማዊት ሴት አየ። ወደ ቤቱ ተመልሶ ለወላጆቹ በትምና አንዲት ፍልስጤማዊት ሴት አይቻለሁ፣ አሁን ሚስት ትሆነኝ ዘንድ አምጡልኝ አላቸው። ወላጆቹ ፍልስጤማዊት ሴት ማግባት በመፈለጉ ተበሳጭተው በዘመዶችሽ ወይም በሕዝባችን ሁሉ መካከል ተቀባይነት ያላት ሴት የለችምን? ሚስት ለማግኘት ወዳልተገረዙት ፍልስጤማውያን መሄድ አለብህን? ሲሉ ጠየቁት። ሳምሶን ግን እርሷ ለኔ ትክክለኛዋ ናትና አምጡልኝ በማለት አጥብቆ ተናገረ። ሳምሶን ወደ ትምና በሚወስደው መንገድ ላይ አንድ ወጣት አንበሳ አጋጠመው። ጫካው ጥቅጥቅና መንገዱ ጠባብ ነበር። ድንገትም የጩኸት ድምፅ አየሩን ሰነጠቀ። አንድ ወጣትና ኃይለኛ አንበሳ በሳምሶን ላይ ተወረወረ። የእግዚአብሔር መንፈስ በኃይል ወረደበት። በመለኮታዊ ጥንካሬም ሳምሶን አንበሳውን በባዶ እጁ እንደ ጠቦት ቀደደው። አንበሳውም ወድቆ ተሸነፈ። ነገር ግን ያደረገውን ነገር ለአባቱም ሆነ ለእናቱ አልነገራቸውም። በኋላም ሴትዮዋን ለማግባት ሲመለስ የአንበሳውን ሬሳ ለማየት ከመንገዱ ወጣ። በውስጡም የንብ መንጋና ጥቂት ማር አየ። ማሩን በእጆቹ አውጥቶ በመንገድ እየሄደ በላው። ከወላጆቹ ጋር ሲገናኝ ጥቂት ሰጣቸው፣ እነርሱም በሉ። ነገር ግን ማሩን ከአንበሳው ሬሳ እንደወሰደ አልነገራቸውም ነበር። በትምና በነበረው የሰርግ ግብዣ ላይ ሳምሶን ለ30 ፍልስጤማውያን ባልደረቦቹ እንቆቅልሽ ያቀረበላቸው። በሰባቱ የበዓል ቀናት ውስጥ መልሱን ልትሰጡኝ ከቻላችሁ 30 የበፍታ ልብስና 30 መለወጫ ልብስ እሰጣችኋለሁ። መልሱ ልትነግሩኝ ካልቻላችሁ ግን እናንተ 30 የበፍታ ልብስና 30 መለወጫ ልብስ ትሰጡኛላችሁ አላቸው። እነርሱም እንቆቅልሽን ንገረን እንስማው አሉት። እርሱም ከበዩ መብል ወጣ፣ ከጠንካራውም ጣፋጭ ነገር ወጣ ሲል መለሰላቸው። ለ3 ቀናት መልሱን ሊሰጡት አልቻሉም። በአራተኛውም ቀን ለሳምሶን ሚስት ባልሽን አግባቢና እንቆቅልሹን እንዲያስረዳን አድርጊ፣ አለበለዚያ አንቺንም የአባትሽንም ቤት በእሳት እናቃጥላለን። እዚህ የጠራሽን ንብረታችንን ለመስረቅ ነውን? አሏት። የሳምሶን ሚስትም በእርሱ ላይ ወድቃ ትጠላኛለህ፣ በእውነት አትወደኝም፣ ለሕዝቦቼ እንቆቅልሽ ሰጥተሃል፣ ለእኔ ግን መልሱን አልነገርከኝም ብላ ምርር ብላ ለቀሰች። እርሱም ለአባቴና ለእናቴ እንኳን አላስረዳሁም፣
ታዲያ ላንቺ ለምን ነግርሻለሁ ሲል መለሰላት። እርሷም በዓሉ በነበረባቸው 7 ቀናት ሁሉ አለቀሰች። በሰባተኛውም ቀን ሳታቋርጥ ስላስቸገረችው በመጨረሻ ነገራት። እርሷም በተራዋ እንቆቅልሹን ለሕዝቦቹ አስረዳች። በሰባተኛው ቀን ፀሐይ ከመጥለቋ በፊት የከተማው ሰዎች ከማር የበለጠ ጣፋጭ ምንድነው? ከአንበሳስ የበለጠ ጠንካራ ምንድነው? አሉት። ሳምሶንም በጊደሬ ባታርሱ ኖሮ እንቆቅልሼን ባልፈታችሁም ነበር አላቸው። እርሱም ወደ አስቀሎና ወርዶ 30 ሰዎችን መትቶ ገደላቸው። ንብረታቸውንም ሁሉ ገፎ ልብሳቸውንም እንቆቅልሹን ለፈቱለት ሰዎች ሰጠ። በቁጣም እየነደደ ወደ አባቱ ቤት ተመለሰ። የሳምሶን ሚስትም በግብዣው ላይ ከተገኙት ባልደረቦቹ ለአንዱ ተሰጠች። በኋላም በስንዴ መከር ጊዜ ሳምሶን አንድ ወጣት ፍየል ወስዶ ሚስቱን ሊጠይቅ ሄደ። ወደ ሚስቴ ክፍል ልገባ ነው አለ። ነገር ግን አባቷ እንዲገባ አልፈቀደለትም። በጣም እንደጠላሃት እርግጠኛ ስለነበርኩ ለባልደረባህ ሰጠኋት አለ። ታናሽ እህቷ የበለጠ ቆንጆ አይደለችምን? እርሷን ውሰዳት አለው። ሳምሶንም በዚህ ጊዜ ከፍልስጤማውያን ብበቀል ኃጢአት አይሆንብኝም፣ በእርግጥም እጎዳቸዋለሁ አለ። ስለዚህም ወጥቶ 300 ቀበሮችን ያዘና ጅራታቸውንም በጅራታቸው ጋር ጥንድ ጥንድ አድርጎ አሰረ። ከዚያም በእያንዳንዱ ጥንድ ጅራት ላይ ችቦ አሰረ። ችቦቹንም ለኩሶ ቀበሮቹን በፍልስጤማውያን ያልታጨደ እህል ውስጥ ለቀቃቸው። እርሻዎቹን በእሳት ተያያዙ። የሚቃጠለው ሰብል ሽታ አየሩን ሞላው። ፍልስጤማውያንም ኑሯቸው በእሳት ሲወድም ጩኸታቸው አስተጋባ። የተከመረውንና ያልታጨደውን እህል ከወይን እርሻዎችና ከወይራ ዛፎች ጋር አቃጠለ። ፍልስጤማውያንን ይህን ማን አደረገ ብለው ሲጠይቁ የትምናዊው አማች ሳምሶን ነው፣ ምክንያቱም ሚስቱ ለባልደረባው ተሰጥታለች ተብለው ተነገራቸው። ስለዚህ ፍልስጤማውያን ወጥተው እርሷንና የአባቷን ቤት አቃጠሉ። ሳምሶንም እንዲህ ስላደረጋችሁ በእናንተ ላይ በቀሌን እስከመልስ ድረስ እንደማላቆም እምላለሁ አላቸው። በጭካኔም አጠቃቸው፣ ብዙዎችንም ገደላቸው። ከዚያም ወርዶ በኤጣ ማለት ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጥተው በይሁዳ ሰፈሩ፣ በልሄም አቅራቢያም ተዘረጉ። የይሁዳ ሰዎችም ለምን ልትዋጉን መጣችሁ ሲሉ ጠየቋቸው። እነርሱም ሳምሶንን ልናስረው መተናል፣ እርሱ ለኛ እንዳደረገው በእርሱ ላይ እናደርግ ዘንድ ሲሉ መለሱ። ከዚያም ከይሁዳ 3000 ሰዎች በኤጣ ማለት ዋሻ ወደሚገኘው ዋሻ ወርደው ሳምሶንን ፍልስጤማውያን ገዢዎቻችን እንደሆኑ አታውቅምን? ምን አደረክብን አሉት። እርሱም እነርሱ ለእኔ እንዳደረጉት እኔም እንዲሁ አደረኩባቸው ሲል መለሰላቸው። እነርሱም ልናስርህና ለፍልስጤማውያን አሳልፈን ልንሰጥ መጥተናል አሉት። ሳምሶንም እናንተ ራሳችሁ እንደማትገድሉኝ ማሉልኝ አላቸው። እነርሱም ተስማምተናል፣ እኛ የምናስርህና አሳልፈን የምንሰጥ ብቻ ነን፣ አንገድልህም ሲሉ መለሱለት። ስለዚህ በሁለት አዲስ ገመዶች አሰሩትና ከዓለቱ ላይ ይዘውት ወጡ። ወደ ልሄም ሲቃረብ ፍልስጤማውያን እየጮሁ ወደ እርሱ መጡ። የእግዚአብሔር መንፈስ በኃይል ወረደበት። በእጆቹ ላይ የነበሩት ገመዶች ቀለጡ፣ ማሰሪያዎቹም ከእጆቹ ላይ ወደቁ። እርጥብም የአህያ መንጋጋም አግኝቶ ያዘውና 1000 ሰዎችን መትቶ ገደላቸው። መሬቱ በወደቁ ሰዎች ተሞላ። ሳምሶንም ደም በደም ሆነ፣ ነገር ግን በድል አድራጊነት ቆመ። ከዚያም ሳምሶን በአህያ መንጋጋ እንደ አህዮች አደረኳቸው፣ በአህያ መንጋጋ 1000 ሰዎችን ገደልኩ አለ። ንግግሩን ከጨረሰ በኋላ መንጋጋውን ወረወረው። ቦታውም ራምትልሄም ተብሎ ተጠራ። በጣም ስለተጠማም ወደ እግዚአብሔር ጮኸ። ይህን ታላቅ ድል ለባሪያ ሰጥተሃል። አሁን በውሃ ጥም ልሙትና ባልተገረዙት እጅ ልውደቅን? ከዚያም እግዚአብሔር በልሄም ያለውን ጎድጓዳማ ቦታ ከፈተ፣ ውሃውም ከእርሱ ወጣ። ሳምሶን ሲጠጣ ኃይሉ ተመለሰለት። ስለዚህም ምንጩ አይነ ቆሬ ተባለ፣ እስከ ዛሬም በልሄም አለ። አንድ ቀን ሳምሶን ወደ ጋዛ ሄደ። በዚያም አንዲት ቆንጆ ሴት አየ። ከእርሷ ጋር ለማደር ገባ። የጋዛ ሰዎችም ሳምሶን እዚህ ነው ተብለው ተነገራቸው። ስለዚህም ቦታውን ከበው በከተማው በር ሌሊቱን ሙሉ አበዱ። ሌሊቱን ምንም እንቅስቃሴ አላደረጉም። ጎህ ሲቀድ እንገድለዋለን አሉ። ነገር ግን ሳምሶን እስከ እኩለ ሌሊት ድረስ ብቻ ተኛ። ከዚያም ተነስቶ የከተማውን በር
ከሁለቱ መቃኖች ጋር ይዞ ነቀላቸው። ወደ ትከሻው አነሳቸውና ወደ ኬብሮን ትይዩ ወደሚገኘው ኮረብታ ጫፍ ተሸከማቸው። የከተማ በሮችን ለመንቀልና ለመሸከም የሚያስፈልገውን ከፍተኛ ኃይል የሳምሶንን አስደናቂ ጥንካሬና ድፍረት ያሳያል። ከጥቂት ጊዜ በኋላ በሶሬክ ሸለቆ ውስጥ ደሊላ የምትባል ሴት ወደደ። የፍልስጤማውያን ገዢዎችም ወደ እርሷ ሄደው የታላቁ ጥንካሬውን ምስጢር እንዲገልጽልሽና እንዴት ልናሸንፈው እንደምንችል ለማወቅ ሞክሪ፣ ስለዚህም አስረን ልንገራው እንችላለን። እያንዳንዳችን ይህንን ካደረግሽ 1100 ሰቅል ብር እንሰጥሻለን አሏት። ስለዚህ ደሊላ ሳምሶንን የታላቁ ጥንካሬ ምስጢርና እንዴት ታስረ ልትገራ እንደምትችል ንገረኝ አለችው። ሳምሶንም ማንም ሰው ባልደረቁ 7 አዲስ የቀስል ወፎች ቢያስረኝ እንደ ማንኛውም ሰው ደካማ ሆናለሁ ሲል መለሰላት። የፍልስጤማውያን ገዢዎችም 7 አዲስ ያልደረቁ የቀስል ወፎችን አመጡላት። እርሷም በእነርሱ አሰረችው። በክፍሉ ውስጥ ሰዎች ተደብቀው ሳለ ሳምሶን ሆይ ፍልስጤማውያን መጡብህ ብላ ጮኸች። እርሱ ግን የቀስት ወፎቹን ወደ እሳት ሲጠጋ እንደሚበጠስ ክር በቀላሉ በጣጠሳቸው። ከዚያም ደሊላ ሳምሶንን አታለልከኝ፣ ዋሸከኝ፣ አሁንና እንዴት ላስርህ እንደምችል ንገረኝ። እርሱም የራሴን 7 ሹሩባዎች በሸማኔ ጨርቅ ላይ ብትሸምኝና በችንካር ብታጠብቂው እንደ ማንኛውም ሰው ደካማ ሆናለሁ ሲል መለሰላት። ስለዚህም እርሱ ተኝቶ ሳለ ደሊላ 7ቱን የራሱን ሹሩባዎች ወስዳ በጨርቁ ላይ ሸመነችውና በችንካር አጠበቀችው። እንደገና መልሳ ሳምሶን ሆይ ፍልስጤማውያን መጡብህ ብላ ጮኸች። እርሱም ከእንቅልፉ ነቅቶ ችንካሩንና ሸማኔውን ከጨርቁ ጋር ነቀለው። ከዚያም ልብህን ለኔ ሳትገልጽ እወድሻለሁ የምትለው እንዴት ነው? ይህ ሁለተኛ ጊዜህ ነው ያታለልከኝ። የታላቁ ጥንካሬህን ምስጢርም አልነገርከኝም አለችው። በዚህም ሁኔታ ዕለት ዕለት ስታስጨንቀውና ስትጨቀጭቀው ነፍሱ እስከ ሞት ድረስ እስኪሰማው ድረስ ጥያቄዋን አላቋረጣለች። ስለዚህም ሁሉን ነገር ነገራት። በራሴ ላይ ምላጭ ተጠቅሞ አያውቅም አለ። ከእናቴ ማህፀን ጀምሮ ለእግዚአብሔር የተለየው ናዝራዊ ነኝ። ራሴ ቢላጭ ኃይሌ ይለቀኛል፣ እንደ ማንኛውም ሰው ደካማ ሆናለሁ። ደሊላም ሁሉንም ነገር እንደነገራት ስታይ ለፍልስጤማውያን ገዦች አንድ ጊዜ ተመለሱ፣ ሁሉንም ነገር ነግሮኛል ብላ ላከች። ስለዚህ የፍልስጤማውያን ገዢዎች ብሩን በእጃቸው ይዘው ተመለሱ። በጭኗ ላይ ካስተኛችው በኋላ 7ቱን የራሱን ሹሩባዎች እንዲላጭ ሰው ጠራች። በዚህም ልታሸንፈው ጀመረች፣ ኃይሉም ተለየው። ከዚያም ሳምሶን ሆይ ፍልስጤማውያን መጡብህ ብላ አሁንም ጮኸች። እርሱም ከእንቅልፉ ነቅቶ እንደ ቀድሞ ሆናለሁ ብሎ አሰበ። ነገር ግን የእግዚአብሔር ጸጋ ከእርሱ እንደተለየው አላወቀም ነበር። ፍልስጤማውያንም ያዙት፣ ዓይኖቹንም አወጡትና ወደ ጋዛ ወረዱት። በነሐስ ሰንሰለቶች አስረው በእስር ቤት ውስጥ እህል እንዲፈጭ አደረጉት። ነገር ግን ጸጉሩ ከተላጨ በኋላ እንደገና ማደግ ጀመረ። የፍልስጤማውያንም ገዢዎች ለአምላካችን ለዳጎን ታላቅ መስዋዕት ማቅረብ አለብንና አምላካችን ጠላታችንን ሳምሶንን በእጃችን አሳልፎ ሰጠን ብለው ለማክበር ተሰበሰቡ። ሕዝቡም ሲያዩ አምላካችን ጠላታችንን በእጃችን አሳልፎ ሰጠን፣ ምድራችንን ያወደመውን ብለው አመሰገኑ። በደስታ ስሜት ውስጥ ሳሉ ሳምሶንን አውጡልን እንዲያዝናናን ብለው ጮኹ። እርሱም ለእነርሱ ትርኢት አቀረበ። በአምዶቹ መካከል ሲያቆሙት ሳምሶን እጁን ለያዘው አገልጋይ ቤተ መቅደሱን የሚደግፉትን አምዶች እንዳገኛቸውና እንድደገፍባቸው አድርገኝ አለው። ቤተ መቅደሱ በወንዶችና በሴቶች ተጨናንቆ ነበር። ሁሉም የፍልስጤማውያን ገዢዎች በዚያ ነበሩ። በዚያው ክፍል ውስጥም 3000 ሰዎች ያህል ወንዶችና ሴቶች ሳምሶን ሲያቀርብ ይመለከቱ ነበር። ከዚያም ሳምሶን ወደ እግዚአብሔር ጸለየ። ጌታ እግዚአብሔር ሆይ እባክህ አስበኝ። አምላኬ ሆይ እባክህ ለዚህ አንድ ጊዜ ብቻ አበርታኝ። በአንድ ምት ለሁለቱ ዓይኖቼ በፍልስጤማውያን ላይ በቀልን እንድመልስ ፍቀድልኝ። ከዚያም ሳምሶን ቤተ መቅደሱ የቆመባቸውን ሁለቱን ማዕከላዊ አምዶች ደረሰባቸው። በእነርሱም ላይ ተደግፎ ቀኝ እጁን በአንዱና ግራ እጁን በሌላው ላይ አደረገ። ሳምሶንም ከፍልስጤማውያን ጋር ልሙት አለ።
ከዚያም በሙሉ ኃይሉ ገፋ። ቤተ መቅደሱም በገዢዎቹና በውስጡ በነበሩት ሕዝቦቹ ሁሉ ላይ ወደቀ። መሬቱ ተንቀጠቀጠ፣ ግድግዳዎቹ ፈረሱ። ቤተ መቅደሱ ሲፈርስ የፍልስጤማውያን ጩኸት አየሩን ሞላው። ስለዚህ ሳምሶን በሞቱ ጊዜ የገደላቸው ሰዎች በሕይወት ዘመኑ ከገደላቸው ይልቅ በዙ። ወንዶቹና የአባቱ ቤተሰብ ሁሉ ወርደው ወሰዱት። መልሰውም በጾርዓና በኤሽታኦል መካከል በአባቱ በማኑሄ መቃብር ቀበሩት። እርሱም እስራኤልን ለ20 ዓመታት መርቷል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።